እንግዲህ ጸሎተ ቅዳሴ ተከታታይ ነው እያየን ያለ ነው። ዛሬ 3ኛ ቀን ነው። 10 ነገሮችን ከመጽሐፍ ቅዱስ አውጥተን ኦሪት ዘጸአት ምዕራፍ 19 ምዕራፍ 20 እና ምዕራፍ 24ን እነዚህን 3ቱን ምዕራፎች አንስተን 10 ነገሮች ከዚህ ከመጽሐፍ ቅዱስ አምጥተን እነዚህ 10 ነገሮች በቅዳሴ ውስጥ እንዳሉ በጣም በስፋት ስንመለከት ቆይተናል። ሳምንት ዕለት የጀመርኩት ከዛሬ ጀምሮ የምንቀጥለው ጸሎተ ቅዳሴ የሚለው ነው። ቅዳሴ ብዙ ስሞች አሉት ብዬ ተናግሬያለሁ። ስርዓተ ቅዳሴ ይባላል፣ ጸሎተ ቅዳሴ ይባላል፣ ጸሎተ አኮቴት ይባላል፣ ጸሎተ ቁርባን ይባላል፣ ስርዓተ ቁርባን ይባላል። በእነዚህ ስሞች ሁሉ ይሰየማል። ግን እነዚህ ሁሉ የየራሳቸው ማብራሪያ አላቸው፣ ትርጉም አላቸው። እና ጸሎተ ቅዳሴ ሲባል ምን ማለት ነው ቢባል የቅዳሴ ጸሎት ነው። የቅዳሴ ጸሎት ደግሞ የሚባሉት ምን ናቸው ቢባል 8 አይነት ጸሎቶች አሉ ብለን እነዚህን 8ቱን ሳምንት በተወሰነ መልኩ አንስተናቸዋል። 8 የቅዳሴ የጸሎት አይነቶች። የመጀመሪያው ጸሎት ላዕለ ነዋያት ሐዲሳት ብለን ያነሳ ነው። ሁለተኛው ጸሎት ላዕለ ነዋያት ቅዱሳት ብለን ያነሳ ነው። ሶስተኛ ጸሎት ላዕለ ርእሱ ብለን ያነሳ ነው። አራተኛ ጸሎት ላዕለ ቀዳሴያን ብለን ያነሳ ነው። አምስተኛ ጸሎት ላዕለ መስዋዕት ብለን ያነሳ ነው። ስድስተኛ ጸሎት ላዕለ ምእመናን ብለን ያነሳ ነው። ሰባተኛ ጸሎት ላዕለ ሀገር ብለን ያነሳ ነው። ስምንተኛ ጸሎት ላዕለ ዓለም። እነዚህ የጸሎት አይነቶች ይካሄዱበታል በቅዳሴ ጊዜ። የመጀመሪያው ጸሎት ላዕለ ንዋያት ሐዲሳት የሚባለው አዲስ በሚገቡ ንዋያት ላይ ወይም ዕቃዎች ላይ የሚጸለይ ጸሎት ነው። አዲስ በሚገቡ ማለት ነው ከገበያ ተገዝተው ከግሪክ ሊሆን ይችላል፣ እዚህ ሊሆን ይችላል የተሰሩት አልባሳት ሊሆኑ ይችላሉ፣ ጽዋ ሊሆን ይችላል፣ ጻይል ሊሆን ይችላል፣ እርፈ መስቀል ሊሆን ይችላል፣ ጽንሃ ሊሆን ይችላል። እነዚህ ከውጭ ሲመጡ ይጸለይባቸዋል። መጸለይ ብቻ ሳይሆን በሜሮን እንዲከብሩ ይደረጋል። በምን እንዲከብሩ ይደረጋል አልኳቸው? በሜሮን እንዲከብሩ ይደረጋል። አሁን ይህንን የምንነግራችሁ ለምንድን ነው? ቤተ ክርስቲያን ውስጥ ቤተ መቅደስ ውስጥ የምንጠቀምባቸው ንዋያት ቅዱሳት ወይም ደግሞ ንዋያተ ቅድሳት የምስጋና ዕቃዎች ወይም የተቀደሱ ዕቃዎች የሚባሉት ዝም ብሎ የምንጠቀምባቸው አይደሉም። ተጸልዮባቸው ሜሮን ተቀብተው ከብረው ነው የምንጠቀምባቸው። ከሰፈር ዕቃ የሚለዩት ለምሳሌ እዚህ መቅደስ ውስጥ የምንጠቀምበት የተለያዩ ነገሮች እናንተ ቤት ካለው ዕቃ የሚለየው ይሄኛው ጸሎት ተጸልዮበት በሜሮን ከብሯል። ይሄ ህንፃ ቤተ ክርስቲያን ከሌላው ህንፃ የሚለየው በሜሮን ከብሯል። ቅዳሴ ቤተ ክርስቲያን ተከናውኖለታል። ሊቃነ ጳጳሳት ከሌላው ሰው የሚለዩት በሜሮን ከብረዋል፣ በጸሎት ተለይተዋል። ካህናት፣ ቀሳውስት ከሌሎቹ የሚለዩት ከሌላ ሰው የሚለዩት በሜሮን ከብረዋል። ዲያቆናት በሊቃነ ጳጳሳት በቃል ይሾማሉ። በዚህ ምክንያት ከሌሎች ይለያሉ። እንዴት እንደምንለይ ይሄን ማወቅ ያስፈልጋል። በነገራችን ላይ ሜሮን የሚባለው በቤተክርስቲያን በጳጳሳት ፈቃድ ብቻ የሚመጣ በግለሰብ እጅ የማይገኝ እነዚህ 4 ነገሮች፣ አንደኛ ቤተክርስቲያን፣ ሁለተኛ ታቦት፣ ሶስተኛ ሜሮን፣ አራተኛ ካህን በሊቃነ ጳጳሳት ፈቃድ ብቻ የሚገኝ ነው። በማን ፈቃድ ብቻ የሚገኝ አልኳቸው? በሊቃነ ጳጳሳት ፈቃድ ብቻ። አንደኛ ቤተክርስቲያን፣ ሁለተኛ ታቦት፣ ሶስተኛ ሜሮን፣ አራተኛ ካህን። አንደኛ ምን አልኳችሁ? ቤተ ክርስቲያን፣ ሁለተኛ ታቦት፣ ሶስተኛ ሜሮን፣ አራተኛ ካህን። እነዚህ 4 ነገሮች የግለሰብ እጅ ላይ የሚገኙ አይደሉም። ያ ማለት ነው። ለምሳሌ አንድ ቤተክርስቲያን እኔ ደስ ስላለኝ የቅዱስ ገብርኤልን ቤተክርስቲያን ብዬ የሆነ ቦታ ማቋቋም አልችልም። ቅዳሴ ቤተክርስቲያኑ በሊቀ ጳጳስ መከናወን አለበት፣ በሊቀ ጳጳስ መታወቅ አለበት፣ ታቦት ሊኖረው ይገባል። ታቦቱን መፍቀድ ያለበት ሊቀ ጳጳሱ፣ የሀገረ ስብከቱ ሊቀ ጳጳስ። በነገራችን ላይ በጣም አስደናቂዋን በቤተ ክርስቲያን እንደው የተደራጀ የምእመናን ቁጥር መረጃ ላይኖረን ይችላል። በቤተ ክርስቲያኒቱ ግን ትልቅ መረጃ አለ። እሱ መረጃ ምንድን ነው? የአብያተ ክርስቲያናት ቁጥር፣ የታቦታት ቁጥር፣ የታቦታት አይነት፣ ታቦታቱ የተሰየሙባቸው ቅዱሳን፣ እነዚህ መረጃዎች ግን በትክክል አሉ። ለምሳሌ ሜሮኑ የሊቃነ ጳጳሳቱ በጸሎት ካዘጋጁ በኋላ ለየሊቀ ጳጳሱ እንደየሀገረ ስብከቱ ይሰጣል ሜሮኑ። ከዛ እነዚህ ሊቃነ ጳጳሳት የተከፋፈሉትን ሜሮን ለሀገረ ስብከታቸው በሚመለከተው አካል በኩል ይልኩታል። ሜሮኑን ምኑን አልኳችሁ? ሜሮኑን። ይሄ ሜሮን በቀጥታ መጥቶ የሚቀመጠው አጥቢያ ቤተ ክርስቲያን ውስጥ መንበሩ ላይ ነው የሚቀመጠው። ምኑ ላይ ነው የሚቀመጠው? መንበሩ ላይ ነው የሚቀመጠው። የግለሰብ እጅ ላይ አይቀመጥም።
ከሌሎች ዕቃዎች ማስቀመጫ ጋር አይቀመጥም። የሚቀመጠው መንበር ላይ ነው። የሚቀመጠው መንበር ውስጥ ነው። ለምሳሌ ክርስትና ሲነሳ በ40 ቀን በ80 ቀን ክርስትና በሚነሳበት ጊዜ ያን ጊዜ ይቀባል። በሥርዓተ ተክሊል ጊዜ ያን ጊዜ ይቀባል። በቄሰ ገበዙ አዛዥነት መሰረት በዚያ መሰረት ብቻ ይከናወናል። ሜሮን እና ቅባ ቅዱስ ይለያያል። ሰምታችሁኛል? ሜሮን እና ቅባ ቅዱስ ይለያያል። ቅባ ቅዱስ ማለት የወይራ ዘይት ማለት ነው። ሜሮን ማለት ግን ሊቃነ ጳጳሳት ብቻ የሚያዘጋጁት ማለት ነው። ቅባ ቅዱስ የሚባለው የወይራ ዘይት የትም ሊዘጋጅ ይችላል። ለምሳሌ ኢየሩሳሌም የተዘጋጀ ተብሎ የሚጠራ ሊኖር ይችላል። ያ ቀጥታ እንደመጣ አገልግሎት ላይ አይውልም። ይጸለይበታል። የራሱ የሆነ የቤተክርስቲያን ስርዓት፣ የፈውስ ስርዓት የሚባል ስርዓተ ቀንድል የሚባል ስርዓት አለ። በእርግጥ ቤተክርስቲያን በደንብ ያልሰራችበት አንዱ ክፍል ይሄ ነው። ለዚህ ነው ሌሎች ግለሰቦች በብዛት የሚጠቀሙበት። በዚያ ጊዜ የሚደረገው አንዱ ይሄ ቅብአ ቅዱስ ማለት የቅዱስ ቅብአት ማለት ነው። ቅዱስ ማለት ደግሞ ቅዱስ የሆነ ቅባት ማለት ነው። አጠራሩ እንደየትርጉሙ ይለያያል። አንድ ነው ግን እሱም ደግሞ ይወራል። በቢልቃት ተዘጋጅቶ ሊመጣ ይችላል። በጠርሙስ ተዘጋጅቶ በሆነ ቦትል ተዘጋጅቶ ሊመጣ ይችላል። ያ ግን ምን መሆን አለበት? ሊጸለይበት ይገባል። ሲጸለይበት ግን የምንጠቀምበት ካህን ለመሾም አይደለም። ቅባ ቅዱስ ምን ለመሾም አይደለም አልኳቸው? ካህን ለመሾም አይደለም። ክርስትና ስንነሳ የሚቀባው እሱ አይደለም፣ ቅባ ቅዱስ አይደለም። ምንድነው የሚቀባው? ሜሮን ነው። ይሄን በደንብ ለይታችሁ ማወቅ ያስፈልጋል። ቅባ ቅዱስ በተለያዩ ግለሰቦች እጅ ሊገኝ ይችላል። ቅባ ቅዱስ ግን በሊቀ ጳጳስ እጅ ብቻ ነው የሚመጣው። እነዚህን በደንብ ጠንቅቆ ማወቅ ያስፈልጋል። እነዚህ ንዋያት ሐዲሳት የምንላቸው ሲመጡ ጸሎት ይጸለይና ቅዳሴው ላይ መጽሐፈ ቅዳሴው ላይ ሥርዓተ ቅዳሴው ላይ የተቀመጡ ጸሎቶች አሉ። ሶበ ተሰይፎ ለዕርፈ መስቀል፣ ሶበ ተሰይሞ ለፀሐይ፣ ሶበ ተሰይሞ ለጽዋ እያለ ርዕስ አስቀምጦለታል። ስትሾመው ማለት ነው። ጽዋውን ስትሾመው፣ ጻሕሉን ስትሾመው፣ ዕርፈ መስቀሉን ስትሾመው እንዲህ ብለህ ጸልይ የሚል የታዘዘ ጸሎት አለ። ያ ጸሎት ከተጸለየ በኋላ በአራት ማዕዘን ሜሮኑን ይቀባዋል። ምኑን ይቀባዋል? ሜሮኑን። በስንት ማዕዘን አልኳቸው? በአራት ማዕዘን ይቀባዋል። ከዛ በኋላ ቅዱስ ይሆናል። ከዛ በኋላ ያንን የምትጠራው እንደ ሌላ እንደ ሰፈር ዕቃ ቁሳቁስ ብለህ አይደለም የምትጠራው። ንዋይ ቅዱስ ብለህ ትጠራዋለህ። የተቀደሰ ዕቃ ወይም ደግሞ ንዋየ ቅድሳት፣ የምስጋና ዕቃ፣ የተለየ ዕቃ፣ የመለየት ዕቃ፣ የመመረጥ ዕቃ ተብሎ ይጠራል። እነዚህ ንዋያት ሐዲሳት አዲሶቹ ገና ከገበያ ተገዝተው መጥተው በእነ ወለተ ማርያም በእነ ወልደ ማርያም ስጦታ ሲበረከት ዝም ብሎ እንደመጣ አገልግሎት ላይ አይውልም። ይጸለይበታል፣ ይባረካል፣ ሜሮን ይቀባል። ከዛ በኋላ የተቀደሰ ዕቃ ይባላል። ይሄ የመጀመሪያው ጸሎት ለአይለ ንዋያት ሐዲሳት ተብሎ ይጠራል። ሁለተኛው ጸሎት ለአይለ ንዋያት ቅዱሳት የሚባለው ነው። ሁለተኛው ጸሎት ለአይለ ንዋያት ቅዱሳት የሚባለው ምን ማለት ነው? ስንገለገልባቸው የነበሩትን ቅዱሳት ንዋያት እንደገና የመቀደስ ስራ። ከዛ በፊት ረክሰዋል ማለት አይደለም። ግን ምን ይሆናሉ? ለምሳሌ ጽዋው ይታጠባል፣ ዕርፈ መስቀሉ ይታጠባል። በጣም በሚደንቅ ሁኔታ ቤተ መቅደስ ውስጥ ያለ ንጽህናና ጥንቃቄ እግዚአብሔር ምስክሬ ነው፣ ልነግራቸው አልችልም። አስደናቂ ነው በእውነት። አባቶቻችንን እግዚአብሔር ይጠብቅልን። በጥንቃቄ ነው ሁሉ ነገር። በነገራችን ላይ መንበር ላይ ተሐዋስያን እንደማያርፉ ታውቃላችሁ። አሁን ሊቀ ዲያቆን፣ ቄሰ ገበዝ ያስተውላችሁ ከሆነ ጭራ ይዘው ሲወጡ አይታችሁ ታውቃላችሁ። አሁን ያ ጭራ አንዳንዶቻችን ለጌጥ ነው የሚመስል ረጅም ጭራ ወይ ነጭ ጭራ ይዘው ሲወጡ ትመለከታላችሁ። የዛ ጭራ አገልግሎት ዓላማው ለጌጥ አይደለም። በእርግጥ ያምራል፣ ለጌጥም ይሆናል። ግን ዓላማው ምን እንደሆነ ታውቃላችሁ? ይገቡና መንበሩ ላይ ይሉታል። ምንም አይነት ነገር አያልፍም። በተለይ ደግሞ በማህፈድ የሚጠቀለልበት ሰዓት አለ። ቅዱስ ሥጋው ክቡር ደግሞ ማህፈዱ በተነሳበት ሰዓት ምንም አይነት ተሐዋስያን እንዳያርፉበት በጥንቃቄ ይጠበቃል፣ በጭራ ይጠበቃል። በጣም አስደናቂ ነው። አንዱ ነጽር የሚለው ዲያቆኑ ታስታውሱ እንደሆነ ወደ እግዚኦታ ከመግባታችን በፊት ጸሎተ ንስሐ ደግሞ ነጽር የሚለው ቃል አለ። ነጽር ማለት አስተውል ማለት ነው። ነጽርም ይላል። ነጸረ ለየ ይላል። ነጸረ አስተዋለ ይላል። ነጽር አስተውል፣ ተመልከት ማለት ምን ማለት እንደሆነ ታውቃላችሁ? ይህ ቅዱስ ሥጋና ክቡር ደም ተሐዋስያን እንዳያርፉበት ተጠንቀቅ ማለት ነው። አንደኛው ትርጉም እሱ ነው። ተጠንቀቅ ማለት ነው። ጠብቅ ማለት ነው። እንዴት በጥንቃቄ እንደሚያዝ። ስለዚህ ንዋያት ቅዱሳትን ለምንድን ነው የምንጸልይባቸው ቢባል በውሃ ስለሚታጠቡ ከዛ በኋላ እንደገና የመባረክ ስራ፣ የመቀደስ ስራ፣ የመጸለይ ስራ እንሰራለን። ከዛ እንዴት እንደሚጸልይ ላሳያችሁ። ንዋያት ቅዱሳት ላይ የካህኑን እንመልከትና ከዛ በኋላ እንመጣበታለን። ከዛ ሶስተኛው ጸሎት ለአይለ ርእሱ የሚለው
ራሱ ላይ የሚጸልየው ጸሎት ይሄን ምን መጣበታለን። ጸሎት ላይ ለቀዳሴያን ቀዳሾች ላይ የሚጸልይ ጸሎት፣ ላይ ለመስዋዕት ለህብስቱ ለወይኑ የሚጸልይ ጸሎት፣ ከዛ ለምእመናን ለሁላችን የሚጸልይ ጸሎት፣ ከዛ ለሀገር የሚጸልይ ጸሎት፣ ከዛ ለዓለም የሚጸልይ ጸሎት። እነዚህ ጸሎቶች አሉ። ወደዛ ወደ ነዋያት ቅዱሳት ጸሎት ከመምጣቴ በፊት ካህኑ ስለ ራሱ የሚጸልየው ልንገራችሁ። እኔ አሁን ይሄን የምነግራችሁ ምን መሰላችሁ ምእመናን፣ አንዱ ቄስ ዝም ብሎ ሊቀድስ ሲመጣ እንደው ዘው ብሎ አይደለም የሚቀድሰው። ስርዓተ ግብጽ ተብሎ የሚጠራ ወይም ኦህዌ ተብሎ የሚጠራ ክፍል አለ። ስርዓተ ግብጽ ማለት የግብጽ ስርዓት ነው። የቅዱስ ባስልዮስ ጸሎት፣ የቅዱስ ጎርጎርዮስ ጸሎት የሚጸለይበት ስለሆነ በዚህ ምክንያት ስርዓተ ግብጽ ተብሎ ይጠራል። የግብጽ ስርዓት ይባላል። ኦህዌ ማለት ወንድሜ ሆይ ማለት ነው ትርጉሙ። ካህኑ ከሚጸልየው ጸሎት አንዱ ይዘት ይሄ ነው እና የቱን እንደሚጸልይ ልንገራችሁ። አንደኛ ጊዜ ስለማይበቃን ሙሉውን ልንል አንችልም። መዝሙር 24ን ይጸልያል። ሙሉውን መዝሙር 24ን ይጸልያል። ሁለተኛ መዝሙር 60ን ሙሉውን ይጸልያል። ሶስተኛ መዝሙር 101ን ሙሉውን ይጸልያል ካህኑ የሚቀድሰው ካህን። አራተኛ መዝሙር 102ን ሙሉውን ይጸልያል። አምስተኛ መዝሙር 129 ሙሉውን ይጸልያል። ስድስተኛ መዝሙር 130 ሙሉውን ይጸልያል። 6 መዝሙሮችን ይጸልያል። 1 2 3 4 5 6 መዝሙሮችን። ስንት መዝሙሮችን? ረጃጅም ናቸው። ይዘታቸው አጠቃላይ ምን እንደሆነ ታውቃላችሁ? ማይምቅ ጸዋይኩ ከእግዚኦ የሚል ነው። ከመሬት ጠራውህ፣ ከጉድጓድ ጠራውህ፣ ከጥልቁ ጠራውህ የሚል ነው። አድነኝ እንዳታሳፍረኝ የሚል ነው። በቃ ካህኑ ድካሙን ለእግዚአብሔር የሚገልጥበት ሰዓት ነው። ይህን ህዝብ ልሸከም ነው እና አንተ እርዳኝ የሚልበት ሰዓት ነው። ህብስት ተለውጦ ስጋ የሚሆንበት፣ ወይን ተለውጦ ደም የሚሆንበት፣ ነፍሳትን የምሸከምበት፣ በፊትህ የምቆምበት፣ ስለምንም ነገር የማላስብበት፣ ተጠቅልዬ ወደ አንተ የምገባበት፣ ወደ ሰማይ የምገባበት፣ ወደ ልዩ ምስጢር የምገባበት ሰዓት ስለሆነ ስለዚህ ጌታ ሆይ እኔ ደካማው ከደካማው ስፍራ እየጠራሁህ ነውና ድረስልኝ። ሐሳቡ ይሄ ነው። አጽናኝ ነው። አቁመኝ ነው። እግሬ እንደ ቄጤማ እንዳይሆን፣ መሬት ተከፍቶ እንዳይውጠኝ፣ ልሳኔ እንዳይዘጋ፣ አፌ አንደበቴ እንዳይተሳሰር፣ አይምሮዬ እንዳይባክን፣ ልቤ እንዳይቅበዘበዝ አንተ እርዳኝ የሚል ነው የጸሎቱ ይዘት አጠቃላይ። እነዚህን ጸሎቶች ይጸልያል አስቀድሞ። ዝም ብሎ አንድ ቄስ ገብቶ አይደለም የሚጸልዩ። ይሄ ብቻም አይደለም። ጸሎት ዘጎርጎርዮስ የሚባል አለ። ቅድመ ግብአተ መንጦ ላይ ከመጋረጃው ኋላ ከመግባቱ በፊት ውጭ ሆኖ የሚጸልየው ጸሎት የጎርጎርዮስ ጸሎት አለ። ባለፈው እንደነገርኳችሁ በጣም የሚገርም ነው። ይትግድፈኒ አምላኬ እያለ አምላኬ አትጣለኝ፣ ይትመንነኒ አትናቀኝ፣ ወይ ትሚት ገጸከ ምኔ ፊትህን ከኔ አትመልስ፣ አለ አይትት ምላይሌ ኃጢአቴን ከኔ ያስወግድ እያለ ካህኑ እያለቀሰ የሚጸልየው ጸሎት ነው። ይሄ የቅዱስ ጎርጎርዮስ ጸሎት ነው። ቅድመ ግብአተ መንጦ ላይ ከመጋረጃው ከማለፉ በፊት ውጭ ሆኖ የሚጸልየው ጸሎት። ከዛ ደግሞ ቀጥሎ ከመጋረጃው ወደ ውስጥ እየገባ የሚጸልየው ጸሎት አለ። እሱም የባስልዮስ ጸሎት ነው። ጊዜ ግብአተ መንጦ ላይ የሚጸልየው ጸሎት ነው። ከዛ ስርዓተ ቅዳሴው ሲያዝ እንዲህ ይላል። ወእምዝ ይብአ ውስጠ ወይስግድ 3 ጊዜያት ይላል። ይህን ከጸለየ በኋላ ካህኑ ይገባና በመንበሩ ፊት 3 ጊዜ ዘግ ብሎ ይሰግዳል። 3 ጊዜ በመንበሩ ፊት በታቦቱ ፊት 3 ጊዜ በአፍጢሙ እየተደፋ በግንባሩ እየተደፋ የአምልኮ ስግደት ያቀርባል። የምን ስግደት ያቀርባል? የአምልኮ ስግደት ያቀርባል። ከዛ በኋላ ጸሎተ ቀዳሴያን ይቀጥላል። አሁን ካህኑ ለራሱ ጸለየ፣ ስለ ራሱ ጸለየ። ከዚህ በኋላ ደግሞ የቀዳሴያን ጸሎት ነው። አጠቃላይ በህብረት የሚጸለይ ጸሎት ነው። ይሄ በህብረት የሚጸለየው ጸሎት ልብሰ ተክህኖውን ከመልበሳቸው አስቀድሞ ከመሰየማቸው አስቀድሞ የሚጸልዩ ጸሎት ነው። በጣም ጥቂት 3 መስመሮችን ብቻ ላሳያችሁ እንዴት አስደናቂ እንደሆነ የሚጸልዩ ጸሎት መጽሐፈ ቅዳሴው ላይ ያለ። እግዚአብሔር አምላክነ አንተ ውእቱ ባሕቲትከ ቅዱስ ዘወሀብከነ ለኩልነ ቅድሳቲከ በኃይልከ ዘኢያስተርኢ ይላል። እንዳልኳቸው አሁን ቀዳሴያኑ ዝም ብለው ከውጭ እየሮጡ መጥተው አይደለም ቅዳሴ የሚገቡ። ውስጥ መጋረጃ ተዘግቶ እናንተ ማታዩዋቸው ብዙ ዝግጅቶች አሉ። ሳምንት እንደገለጥኩላችሁ ከነዛ ዝግጅቶች አንዱ ይሄ ጸሎት ነው። ምን ማለት ነው? እግዚአብሔር አምላክነ አንተ ውእቱ ባሕቲትከ ቅዱስ፣ አምላካችን እግዚአብሔር ሆይ ቅዱስ አንተ ብቻ ነህ ነው የሚለው። ምን አንተ ብቻ ነህ? ምን እያሉ ነው? ቀዳሴያኑ ሊቀደሱ ቢገቡም እነሱ በራሳቸው ግን በባህሪያቸው ቅዱሳን አይደሉም። ጠባያቸው ደካማ ነው። ባህሪያቸው ደካማ ነው። ስለዚህ ቅዱስ አንተ ብቻ ነህ። ማትሳሳት አንተ ብቻ ነህ። ነውር የሌለብህ አንተ ብቻ ነህ። ኃጢአት የሌለብህ አንተ ብቻ ነህ።
ስለዚህ ያንተ የባህሪ ቅድስና እንዳለ ሆኖ ለኛ የጸጋን ቅድስና እንድትሰጠን ደካሞች ብንሆን እንዳትቀስፈን ብለው ቅዳሴያን በቤተ መቅደሱ ዙሪያ ይጸልያሉ፣ በመንበሩ ዙሪያ ይጸልያሉ። ቀጥሎ እንዲህ ይላል ዘወሀብከነ ለኩልነ ቅድሳቲከ በኃይልከ ዘኢያስተርኢ በማይታይ ኃይልህ ያንተን ቅድስና ለኛ የሰጠህን ቅዱስ ሥጋውን ክቡር ደሙን ለኛ የሰጠህን ቃልን የገለጥክልን መላእክት የሚያመሰግኑትን ምስጋናኛ ቅዱስ ቅዱስ ብለን እንድናመሰግን የገለጥክልን አምላክ ሆይ ቅዱስ አንተ ብቻ ነህ። ምን አንተ ብቻ ነህ? ቅዱስ አንተ ብቻ ነህ። ስለዚህ ለቅዱስና አብቃን የሚል ጸሎት ይጸልያሉ። አንደኛ። ሁለተኛ እወ እግዚኦ ንስእለከ ወናስተበቁአከ አዎን አቤቱ አዎን ጌታ ሆይ እንለምንሃለን፣ እንማልድሃለን፣ እንማጸንሃለንም ይላሉ። ለምን? ከመትፈኑ መንፈሰ ቅዱሰ ዲበዛቲ ቤተ ክርስቲያን በዚች ቤተ ክርስቲያን ላይ መንፈስ ቅዱስን ትልክ ዘንድ። ማንን ትልክ ዘንድ? መንፈስ ቅዱስን ትልክ ዘንድ በዚች ቤተ ክርስቲያን ላይ። ተመልከቱ። ቀጥሎ እንዲህ ይላሉ ወዲበ ዝንቱ ታቦት በዚህ ታቦት ላይ መንፈስ ቅዱስን ትልክ ዘንድ ወዲበ ኩሉ ንዋየ ቅድሳት ይሆን ዘይሰራ በላዕል ይሆን ምስጢርከ ክቡር የከበረው ምስጢርህ የሚሰራባቸው የሚዘጋጅባቸው የሚከናወንባቸው የተቀደሱ ንዋያትን ሁሉ ትባርክ ዘንድ መንፈስ ቅዱስንም ትልክ ዘንድ አቤቱ ጌታ ሆይ እንለምንሃለን ብለው ይጸልያሉ። እግዚአብሔር ጸሎታቸውን ይሰማል፣ ንዋያቱን ይባርካል። ሁለተኛ። ሶስተኛ እንዲህ ይላሉ ወረስዮን እነዚህን ንዋያቱን አጠቃላይ ቤተክርስቲያኑን ግቢውን ይህን ሁሉ ወረስዮን ከመሶበ ንጹሐተ ወቅዱሳተ ኮና ይትገበር በላዕል ይሆን ምስጢረ አብ ወወልድ ወመንፈስ ቅዱስ ይላል። እነዚህ ንጹሐን ቅዱሳን በሆኑ ጊዜ በውስጣቸው የአብ የወልድ የመንፈስ ቅዱስ ምስጢር ይፈጸም ዘንድ። እስኪ በሉ የአብ በሉ የወልድ የመንፈስ ቅዱስ ምስጢር ይፈጸም ዘንድ። ምን ይል ዘንድ? ዓላማው ይሄ ነው። ቅዳሴ የቅዳሴ ዓላማ ምስጢረ ሥላሴ። ለዚህ ነው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። እነዚህን አዋጆች የምንናገረው ለዛ ምስጢረ ሥላሴ የሚገለጥበት ነው። ምስጢረ ሥጋዌ የሚገለጥበት ነው። በነገራችን ላይ በቅዳሴ ውስጥ አምስቱም አዕማደ ምስጢራት የሚገለጡበት ነው። በጣም አስደናቂ ነው። በኋላ እናየዋለን። ቅዳሴ በስንት እንደሚከፈል ወደ መሐር ስንገባ እንመለከተዋለን። የቅዳሴን ክፍሎች እናያለን። እነዚህ ክፍሎች አስደናቂ የሆነ የወንጌል ክፍል የሚሰበክበት ነው። እኔ ሁልጊዜ የምለው የምመኘውም ቅዳሴ በምታስቀድሱበት ሰዓት እነዚህ ነገሮች ገብተዋችሁ አሁን እንዲህ እየተባለ ነው፣ አሁን እንዲህ እየተባለ ነው ብላችሁ ከግምት ወጥታችሁ እርግጠኛ ሆናችሁ ለራሳችሁና ልታድኑት ይዛችሁት ለመጣችሁት ሰው በትክክል አስተርጓሚ እንድትሆኑ ነው የምፈልገው። የግድ ዜማውን እንድትችሉት አይደለም። በነገራችን ላይ የግድ እግዚኦ ተሳለን ሳምንት እንዳልኳችሁ በዜማ እንድታንቆለጳጵሱት እንድታሳምሩት ምናምን አይደለም። ከሆነ ሰየው ደስ ይለኛል፣ ግዴታ ግን አይደለም። ግን እግዚኦ ተሳለን የሚለውን እንድትሉት ነው የምፈልገው በንባብም ቢሆን። ከዛ ምን እንደሆነ እግዚኦ ተሳለን ስትሉ ምን እያላችሁ እንደሆነ ይሄ ትርጉሙ ምን እንደሆነ በህይወታችሁ ምን አይነት ጥቅም እንደሚሰጣችሁ እንድታውቁትና ለሌሎች አብራርታችሁ መናገር እንድትችሉ እሱን ማድረግ ነው የኔ ምኞት። ስለዚህ ይሄ የአብ የወልድ የመንፈስ ቅዱስ ምስጢር የሚፈጸምበት ነው። ኢዜኒ ወዘልፈኒ ወለዓለም ዓለም አሜን። ይሄ ጸሎተ ቅዳሴያን በህብረት ነው። የቅዳሴያን ህብረት ጸሎት ይባላል። ይሄ ጸሎት ላይ ለርሱ አየን። በንዋያት እነዚህ ሁለቱም ተመለከትን። ሐዲሳት ቅዱሳት፣ የቅዱሳትን ወደፊት ገና እንመለከታለን። የአዲሳቱን ተመለከትን። ራሱ ላይ የሚጸለውን ጸሎት አየን። ቅዳሴያኑ በህብረት የሚጸልዩትን ጸሎት ተመለከትን። ከዛ ጸሎት ላዕለ ኩሉ ንዋየ ቤተ ክርስቲያን ይላል። አጠቃላይ ቅዳሴው ላይ ጥቅም ላይ ለሚውሉት ንዋያት በሙሉ ጸሎት ይደረጋል። ምን ይደረጋል አልኳችሁ? ጸሎት ይደረጋል። ለምሳሌ የማህፈዱ ላይ ጸሎት ይደረጋል። ጻህሉ ላይ ጸሎት ይደረጋል። ጽዋው ላይ ጸሎት ይደረጋል። ርፈ መስቀሉ ላይ ጸሎት ይደረጋል። መሶበ ወርቅ ላይ ጸሎት ይደረጋል። ሙዳየ ዕጣን ላይ ጸሎት ይደረጋል። ጽንሐው ላይ ጽንሐህ ላይ ጸሎት ይደረጋል። ታቦቱን እያስተካከለ መንበሩን እያስተካከለ እየሸፈነ መጋረጃው ተዘግቶ እያዘጋጀ የሚጸልየው ጸሎት አለ። ካዘጋጀ በኋላ እንደገና የሚጸልየው ጸሎት አለ። እነዚህ ሁሉ ጸሎቶች አሉ። ምን ማለታቸው? እነዚህ በጣም ባጭሩ ለምሳሌ ማህፈድ የሚባለው ማህፈድ ማለት ግምጃ ጨርቅ ማለት ነው። ቀጥታ ሲተረጎም ጨርቅ ማለት ነው። እነዚህ ማህፈዳት ጥቅማቸው ምን እንደሆነ ታውቃላችሁ? ስጋውና ደሙ የሚጠቀለልባቸው የሚሸፈንባቸው ናቸው። ስጋውና ደሙ የሚያርፍባቸው የሚቀመጥባቸው ማህፈዶች ይጸለይባቸዋል። ተራ ጨርቆች አይደሉም፣ ቅዱሳት ናቸው።
ለምሳሌ እንዲህ ብሎ ይጸልያል። አንዱን ብቻ ዋናውን ነው የምነግራችሁ። ለትረድ እዴከ ወኃይለ መለኮትከ ላዕለ እሉ አልባስ ዘይከድኑ ሥጋከ ቅዱሰ ይላል። ለትረድ እዴከ ማለት እጅህ ትውረድ ማለት ነው። ምንህ ትውረድ ማለት ነው? እጅህ ትውረድ። ወኃይለ መለኮትከ ይላል። የመለኮትህ ኃይልም ይውረድ። የምንህ ኃይል ይውረድ? የመለኮትህ ኃይል ይውረድ። የት? ላዕለ እሉ አልባስ ዘይከድኑ ሥጋከ ቅዱሰ ቅዱስ ሥጋህን የሚሸፍኑትን እነዚህ ልብሶች ላይ እጅህ ትውረድ፣ የመለኮትህ ኃይል ይሸፍን። ስለዚህ እነዚህ ማኅፈዳት ተባረኩ ማለት ነው። እዚህ ማኅፈድ ላይ ሥጋው ይቀመጣል፣ እዚህ ማኅፈድ ላይ ጽዋው ይቀመጣል። እነዚህ ማኅፈዳት በቁጥር ብዙ። ይሄ ብቻም አይደለም፣ የማንነግራችሁ ምስጢራት ይነግሯል። እንዳልኳችሁ ለእናንተ የምንነግረው ውስጥ የሚቀር ደግሞ ይኖራል። እነዛን አንነግራችሁ እየነገርኳችሁ ያለሁት ግልጽ የት እንደሚቀመጥ ምን አይነት ለማኅፈዳት እነዚህ ጸሎቶች ይደረጋሉ። ብዙ ናቸው ማኅፈዶች። ሁለተኛ ለጻሕሉ ጸሎት ይደረጋል። ጻሕል ማለት መሰላችሁ? ቅዱስ ሥጋውና ክቡር ደሙ የሚያርፍበት ማለት ነው ጻሕል የሚባለው። በነገራችን ላይ የሚመከረው እነዚህ ነዋያት በዚህ ስማቸው መጥራት ነው። በዛ ነው ሌላ አማርኛ ቃል ማልነግራችሁ ለዛ ነው። ጻሕል የሚባለው እሱ ነው። ለምሳሌ ልክ ልትቆርቡ ስትመጡ አውድ የሚባላል ይዘውት የሚወጡት፣ እዛ ውስጥ ደግሞ ሥጋው የሚቀመጥበት አለ። ያ ዕቃ ጻሕል ተብሎ ይጠራል። እንዲህ ይላል ካህኑ ሲጸልይ፣ ግበር እዴከ ቅዱሰ ላዕለ ዛቲ ጻሕል፣ በዚች ጻሕል ላይ ቅዱስ እጅህን አስቀምጥ ይላል። ቅዱስ ምንህን አስቀምጥ? አያቸው የጌታ እጅ እዛ ላይ ይቀመጣል። የጌታ እጅ እዛ ላይ ይቀመጣል። የጌታ እጅ ላይ ሥጋው ይቀመጣል። የጌታ እጅ ላይ ደሙ ይቀመጣል። ስለዚህ ቀጥታ የምንቀበለው በካህኑ በኩል ከራሱ ከክርስቶስ እጅ ነው ሥጋውና ደሙን የምንቀበለው። አስደናቂ ነው። ክርስቶስ የካህኑን እጅ ያደርገዋል። የካህኑን አንደበት ያደርገዋል። የካህኑን ልሳን ያደርገዋል። የካህኑን አካል ያደርገዋል። ይቆጣጠረዋል። ምንም አይነት ኃጢአት የሰራ ይሁን ካህኑ። በዚያ ሰዓት ግን ክርስቶስ ሰውየውን ይጠቀምበታል። እንደ ጉጠት ይጠቀምበታል። ማደሪያ አድርጎ ይጠቀምበታል። እንደ ታቦት ይጠቀምበታል። ስለዚህ ቀጥታ ሥጋውና ደሙን የምንቀበለው ከማን ነው ቢባል ከክርስቶስ እጅ ነው የምንቀበለው። ምክንያቱም የካህኑን እጅ አድርጎ የሚሰጠን ክርስቶስ ስለሆነ፣ መስዋዕቱ የክርስቶስ ስለሆነ። ለዚህ ነው እጅህን እዚህ ላይ ያድር። ይቀጥላል። ጽዋ የሚባለው ዲያቆኑ ደሙን ይዞበት የሚወጣው ናኩቶ ሲል ይዞት የሚታየው እሱ ነው ጽዋ የሚባለው። ጽዋ ማለት ቀጥታ ትርጉሙ መጠሪያ ማለት ነው። ጽዋ ጠራ ከሚለው የግዕዝ ግስ የወጣ ነው። ጽዋ ማለት መጠሪያ፣ መጠራሪያ፣ መሰብሰቢያ ማለት ነው። ተጠርተን መተን የምንቀበለው ማለት ነው። ይህንንም ሲጸልይ እንዲህ ይላል፣ ግበር እዴከ ቅዱሰ ላዕለ ዝንቱ ጽዋ፣ ቅዱስ የሆነውን እጅህን በዚህ ጽዋ ላይ ጨምረው። በዚህ ጽዋ ላይ ምን አድርገው? ጨምረው። ቅዱስ የሆነ ምንህን? እጅህን ስትቀበል ከዲያቆኑ እጅ አይደለም የምትቀበለው። ቀጥታ የሚታይህ የዲያቆኑ እጅ ሊሆን ይችላል። ነገር ግን በዲያቆኑ እጅ በኩል እነሆ ለኃጢአት ስርየት ለይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ የተናገረው ጌታ ነው። ያን ደም ቀጥታ የሚሰጥህ እንደሱ ነው ማመን ያለባችሁ እንጂ እንደኛ ኃጢአት እንደኛ ርኩሰትማ ቢሆን ከባድ ነበር በእውነት። ነገር ግን እግዚአብሔር ቸር ስለሆነ የእኛን እጅ አድርጎ ለእናንተ ይሰጣል። ይገለጥ የለ እግዚአብሔር፣ ድንጋይን አናግረው የለ እግዚአብሔር፣ አህያ እንድትናገር አድርጎ የለ እግዚአብሔር። የሚገለጥባቸው መንገዶች ብዙ አይደሉ። በእኛ የሚገለጥና ይሰጣችኋል። ፍላጎታችሁን፣ ጥማችሁን ያረካላችኋል። የተመኛችሁትን ምግብ እሱን ይሰጣችኋል፣ ያጠግባችኋል። ከዛስ ጸገብነ እግዚኦን በረከተ ቤትከ፣ ከቤት በረከት ጠገብን እያላችሁ እናንተ ደስ ብሏችሁ ትመለሳላችሁ። ለምን? ቀጥታ የጌታ እጅ ነው የሚሰጣችሁ ያን ሥጋና ያን ደም። ስለዚህ እጅህን ጨምር ተብሎ ይጸለይበታል። ነዋያቱ እርፈ መስቀሉ ላይ እነዛው እርፈ መስቀል የሚባለው የመስቀል እርፍ ማለት ነው ቀጥታ ሲተረጎም። ይቺ ደሙን የምንጠጣባት አማርኛውን ላለመናገር ነው፣ እሷ ነች እርፈ መስቀል ተብላ የምትጠራው። አንዳንድ ቦታ በገጠሪቱ ክፍል ይሄ ላይኖር ይችላል። አንዳንድ ቦታ ጫፏ ላይ መስቀል አላት። ለምን እርፈ መስቀል ተባለ ቢባል እርፍ ታውቃላችሁ? እርፍ የሚያቅሰዋለ የከተማ ልጆች ላይ ያውቁ ይችላሉ። እርፍ ከማረሻና ከሞፈር ጋር ከወገል ጋር ከድግር ጋር የሚገናኝ ነው። እርፍ ዋናው ጌታ ሲናገር አልፎ እርፈ ወይ ሐረስ ድኅሪተ ይላል። እርፍ ይዞ ወደ ኋላ የሚያርስ የለም ማለት ነው። የመስቀል እርፍ ይባላል። ይሄን የመስቀል እርፍ የያዘ ሰው በተቻለ መጠን ወደ ኋላ አይልም። በተቻለ መጠን ወደ ኃጢአት አይመለስም። እንድትሳቀቁ አይደለም፣ እንድትጨነቁ አይደለም። ወደ ኃጢአት ከተመለሳችሁ እንደገና ንስሐ ገብታችሁ ወደ ሥጋው ደሙ መቅረብ ነው፣ ደጋግሜ እንደገለጥኩት። ግን በተቻለ መጠን ያን እርፍ የያዘ ሰው ወደ ኋላ አይመለስም። እርፈ መስቀል ይባላል። ምክንያቱም ይሄ ደም የተገኘው መስቀል ላይ ስለሆነ፣ በዚህ ምክንያት የመስቀል እርፍ ተብሎ ይጠራል። መሶበ ወርቅ፣ የወርቅ መሶብ ህብስቱ የሚቀመጥበት፣ ሙዳየ ዕጣኑ የሚቀመጥበት። ባለፈው እንደነገርኳችሁ ጸሎተ ዕጣን የሚባል መጽሐፍ አለ፣ ራሱን የቻለ ስለ ዕጣን ጸሎት የሚደረግበት መጽሐፍ አለ።
ለምሳሌ ቅዳሴ ሲቀድሱ አይታችሁ እንደሆነ አንዱ ዲያቆን በአንድ እጁ መብራት ይይዝና በአንድ እጁ ሙዳይ ይዞ አይታችኋል። እንደ መሶብ አይነት ነገር አይታችኋል። ዕጣኑ ዘል የዕጣን ጸሎት አለ ራሱን ይቻላል። ከዛስ ሊቀ ጳጳሱ ፓትርያርኩ ካለ ወደ ቅዱስ ፓትርያርኩ ይሄዳል። ዕጣኑ በየጊዜው እየተባረከ ፓትርያርኩ ያነሱና ዕጣኑን ጽንሐው ላይ ይጨምራል። ሊቀ ጳጳስ ከሆነ ሊቀ ጳጳስ፣ አስተዳዳሪው ከሆነ አስተዳዳሪው ከሌለ ራሱ ካህኑ ጸልዮ ዕጣኑን የሚበቃውን ያህል አንስቶ ጽንሐው ላይ ይጨምራል። አስቀድመው የሚዘጋጁ 5 የሚባሉ ቆቆር ዕጣን ተብሎ የሚጠሩ 5 አብያን ወይም አበይት ዕጣኖች አሉ። እነዚህ በየራሳቸው ይሄ በእርግጥ ለእናንተ ሊከብድ ይችላል፣ አገልግሎት ላይ የሚውሉ 5 ዕጣኖች አሉ። በእነዚህ 5 ዕጣኖች መሃል እነዚህ ደቃቅ ዕጣኖች ይጨምራሉ። ያ ሲጨስ ይፈውሳል። ያ ዕጣን ሲጨስ በእግዚአብሔር ፊት ይሸታል። የጸሎት መልስ ያሰጣን። አምላካችን ጸሎታችን እንዲሰማን የሱ ቅዱስ ፈቃድ ይሆንልን። ሙዳይ ዕጣን ጽንሐህ ደግሞ ተብሎ የሚጠራ ካህኑ ይዘው የሚያጥኑበት ጽንሐህ ይባላል። አጸንህሃ አሻተተ። ጽንሐህ ማለት ማሻተቻ ማለት ነው። ማለት የዕጣኑ መዓዛ የሚቀርብበት፣ በሌላ አገላለጽ ሻኩራ እየተባለ ይጠራል። ጽንሐህ ይባላል። እሱ ጸሎት ይደረግበታል። ሌላ ታቦቱን እየሸፈነ በማህፈድ እየሸፈነ መጋረጃውን ዘግቶ መንበሩ ላይ የሚጸልየው ጸሎት አለ። ከዛ በኋላ ካህኑ የሚጸልየው ጸሎት አለ። ከዚህ በኋላ ደግሞ ያለው ቀኖና ቀዳሴያን ይባላል። ለቀዳሴያን በዕለቱ ለሚቀድሱ የሚሰራ ቀኖና፣ አጠቃላይ ለቀዳሾች የሚሰራ ቀኖና፣ የማይለወጥ ቀኖና አለ። በእርግጥ ይሄ በሚበዛው መናገር ነው እንጂ ይሄ ቀኖና የቀዳሾች ብቻ ሳይሆን የአስቀዳሾችም ቀኖና ነው። መጨረሻ ላይ እነግራችኋለሁ። አንደኛ የቀዳሾች ቀኖና ከባድ ነው። በነገራችን ላይ ይሄን የምናገረው አሁን የቀዳሾቹ ለምን ለቀዳሾቹ አትናገርም ብትሉኝ፣ እንዳውም ይሄ ትምህርት በብዛት እየደረሰ ያለው እየቀደሱ ላሉ ሰዎች ነው። ለምን አንዳንዶቹ ሲሳደቡ ሁሉ እያየዋቸው፣ ባለፈው ገሰጽ አርጌ ነበርና ግድ ነው። ያመሰገንኩበትም ጊዜ አለ አይደለም። እንደ ጊዜ ግብሩ እናመሰግናለን፣ እንደ ጊዜ ግብሩ ደግሞ እንገስጻለን። እውነቱ ወደፊት እንዳውም ይቀጥላሉ። የቤተክርስቲያን እንደው ይሄ ስርዓቱ እየተበላሸ ዝም ብለን መቀጠል አይገባንም። ቢያንስ እንደው ባንጠብቀው እንኳን ስርዓቱን እየተናገርን እንደው ይሄ ነበር ማለትም እኮ አንድ ነገር ነው። እንደው በእውነት አባቶቻችን እኮ እንዲህ ይሉት ነበር ማለት ራሱ ትልቅ ነገር ነው። እና አሁን በጣም የተቸገርነው ከተማ ውስጥ በኋላ የመጣው ነገር ልክ እንደ ዋና ስርዓት ሆኖ ያኛው አረ እንደዚህ ነው ስትሉ ደግሞ ከየት የመጣ ነው ትባላላችሁ ማለት ነው። እና በጣም ከባድ ፈተና ውስጥ ነው ያለ ነው። እና ስለዚህ ይሄን የምናገረው በብዛት ይሄ ቪዲዮ እየደረሰ ያለው የተወሰኑ አገልጋዮች ጋር ጭምር ስለሆነ የግድ ሆኗል እንደዛ። ምክንያቱም ዘለፍከን እኮ የሚሉ ሰዎችን አይቻሉ። በጣም ሰደብከን እኮ ምን አርገን ነው ያሉ ዲያቆናት ሁሉ አሉና፣ ስለዚህ የምናመሰግንበት ጊዜ አለ። በዚሁ አጋጣሚ ደግሞ ሕጉም እንዲደርስ እንፈልጋለን። የቅዳሴ ስርዓት የመጀመሪያው ስርዓተ ቤተክርስቲያንንና ሕግጋትን ጠንቅቀው የተማሩ መሆን አለባቸው ይላል መጽሐፈ ቅዳሴ። ስርዓተ ቤተክርስቲያን ማንኛውም ዲያቆን ማንኛውም ቀዳሽ አንደኛ ሆኖ የሚቀድስ፣ ሁለተኛ ሆኖ የሚቀድስ፣ ሶስተኛ ሆኖ የሚቀድስ፣ የሚያጅብ፣ በሁለተኛው መንበር የሚገባ፣ በሶስተኛ መንበር የሚገባ፣ ይሄ ሁሉ በዕለቱ የሚቀድስ ሰው የመጀመሪያው የቤተክርስቲያን ስርዓት ጠንቅቆ ሕግጋቱን ጠንቅቆ ቅዳሴ ላይ ምን ይደረጋል፣ ከቅዳሴ በፊት ምን ይደረጋል፣ ምን አይደረግም፣ ከቅዳሴ በኋላ ምን ይደረጋል፣ ምን አይደረግም፣ የቀደሰ ሰው ምን ያደርጋል፣ ምን ማወቅ አለበት፣ ምን መረዳት አለበት። ይሄን በደንብ ጠንቅቆ ማወቅ አለበት። ቀሳውስት ፍትሐ ነገሥት እንደሚናገረው 4ቱን ወንጌላት ትርጓሜ ያወቁ መሆን አለባቸው ነው የሚለው ፍትሐ ነገሥት። 4ቱን ወንጌላት ትርጓሜ መልእክታቱን አይደለም ራዕየ ዮሐንስን ካወቀ ሰየው። 4ቱን ወንጌላት ግን ግዴታ ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን በቆሙ አይደለም ትርጓሜያቸውን ማወቅ አለበት ነው የሚለው። ስርዓቱን ማወቅ ስላለባቸው ነው። በጣም ከብዙዎች ጋር የምንጋጨውም በዚህ ምክንያት ስለሆነ ቢያንስ ለመጠየቅ እንኳን ፈቃደኞች ያልሆኑ በጣም ብዙዎች ናቸው። ለመስማት ፈቃደኞች የማይሆኑ ብዙዎች ናቸው። የሚሰሙ አሉ፣ እናመሰግናቸዋለን። የሚያከብሩ አሉ፣ እናመሰግናቸዋለን። ማለት በጣም ሌት ተቀን መጽሐፍትን እያነበቡ የሚፍጨረጨሩ በጣም ደግሞ ሊቃውንት የሆኑ እንደው ዝም ስላሉ እንጂ በጣም ብዙ አባቶች አሉ። እነሱን እግዚአብሔር ይጠብቅልን። ባለፈው እንዳልኩት ግን እንዲሁ የሚኖሩ ደግሞ አሉ። ናፍታ ነገሥቱ የሚያዘኝ ነው፣ ስርዓቱ የሚያዘኝ ነው። ስርዓተ ቤተክርስቲያንን ማለት ነው። የቤተክርስቲያን ስርዓት ራሱን የቻለ ኮርስ ነው። ለምሳሌ ሰንበት ትምህርት ቤት ይሰጣል። ስርዓተ ቤተክርስቲያን፣ የቤተክርስቲያን ታሪክ ይሰጣል። የመጽሐፍ ቅዱስ ጥናት ይሰጣል። የነገር ሃይማኖት ይሰጣል። አሁን ሰንበት ተማሪው ራሱ ቤተ ክርስቲያን ውስጥ ገብቶ ከሚቀድሰው በላይ የሚያውቁ ብዙዎች ናቸው። ይሄ ያሳፍራል። ዘመኑ አሁን ዝም ብለን የምናልፍበት ጊዜ አይደለም። የምናውቅበት ጊዜ ነው። የምንጠየቅበት ጊዜ ነው። መልስ ስናጣ ማፈሪያ ምን ሆነበት ጊዜ ነው። እንደው ሌሎች የምግባር ውድቀቶች እነሱ ቀስ እያሉ ሊስተካከሉ ይችላሉ። ግን
ስንጠየቅ ስለ ቤተክርስቲያን አባ አሐዱ አብ ቅዱስ ማለትን ማለት ነው ተብለን ስንጠየቅ ይሄ ምን ማለት ነው ተብለን ስንጠየቅ መመለስ መቻል ዘመኑን መዋጀት መቻል ግዴታ። ስለዚህ አንዱ ቅዳሴ የሚገባ ሰው በእለቱ የሚመረመረው የቤተክርስቲያን ስርዓት እንግዳ ሊሆን ይችላል። ከሌላ ቦታ ለምሳሌ ተጋብዞ የመጣ ሊቀድስ የመጣ ሰው የቤተክርስቲያን ስርዓት ያውቃን አያውቅም ሊቀ ጳጳሱ ይጠይቁታል፣ አስተዳዳሪው ይጠይቁታል፣ ቄሰ ገበዙ ይጠይቀዋል። ስለ ቅዳሴ ምን ታውቃለህ? ስለ ምስጢራት ለምሳሌ በፊት የሚጠየቁ ጥያቄዎች ነበሩ። አንድ ሰው ዲያቆን ነኝ ካለ ዲያቆን ለመሆኑ የሚጠየቅ ጥያቄ አለ። ይሄን አሁን ልነግራችሁ አልችልም፣ ለእናንተ አልነግራችሁም። ምክንያቱም ይሄን የሚያውቁት ዲያቆናት ብቻ ናቸው። ዲያቆን ነኝ ካለ አንድ ሰው የግድ የዲቁና መታወቂያ ካርዱን ማሳየት አይጠበቅበትም። ዲያቆን ነኝ ካለ ምስጢር አይተሃም ተብሎ ይጠየቃል። መጀመሪያ አዎ አይቻለሁ ካለ የሚጠየቅ ጥያቄ አለ፣ የውስጥ ምስጢራዊ ጥያቄ አለ። ያ ጥያቄ ይጠየቅና ያን ከመለሰ ዲያቆን ነው። ያን ከመለሰ ቤተ መቅደስ ገብቶ አገልግሏል። ያን ከመለሰ የውስጡን ስርዓት የውስጡን ምስጢር ያውቃል። እነዚህ ጥያቄዎች ይጠየቃሉ። ቀሳውስት የሚጠየቁት ጥያቄ አለ። ዝም ብሎ ቄስ ነኝ ስላለ ብቻ አይደለም የሚገባው። እነዚህ ናቸው የቤተክርስቲያን ስርዓት፣ የቤተክርስቲያን ግጋት፣ ምስጢራት የሚባሉ እነዚህን ማወቅ ያስፈልጋል። አንደኛው ቀኖና ማለት ህግ ስርዓት ማለት። ሁለተኛ የሚቀድሰው ካህን የሚያደርጋቸው ስርዓቶች አሉ። ልብሰ ተክህኖን ከመልበሱ በፊት አንድ ጊዜ ወደ ታቦቱ ይሰግዳል። ወዴት ይሰግዳል? ቅድም ያልኳቸው ይህ ብቻ ነው። ከውጭ ወደ ውስጥ ሲገባ ለታቦቱ ስንት ጊዜ ይሰግዳል ብያቸዋል? 3 ጊዜ ይሰግዳል። አሁን ደግሞ ልብሰ ተክህኖን ከመልበሱ በፊት ልብሰ ተክህኖን ይዞ ለታቦቱ 1 ጊዜ ይሰግዳል። ከዛስ ደግሞ ወደ ቀሳውስቱ ይዞርና አብረውት ወደሚቀድሱት ቀሳውስት ወይም አብረውት ወደሚቀድሰው ቄስ ይዞርና 1 ጊዜ ይሰግዳል። ስንት ጊዜ ይሰግዳል? 1 ጊዜ ይሰግዳል። ከዛ እንደገና አብረውት ወደሚቀድሱት ዲያቆናት ይዞርና 1 ጊዜ ይሰግዳል። ስንት ጊዜ ይሰግዳል? 1 ጊዜ ይሰግዳል። ከዛ አሁንም ወደ ህዝቡ ይዞርና 1 ጊዜ ይሰግዳል። ስንት ጊዜ ይሰግዳል? 1 ጊዜ ይሰግዳል። ይህን ስርዓት ያከናውናል። ለምንድነው እንደዛ የሚያደርገው? ስግደቱ ይቅርታ መጠየቅ ያስቀየምኳችሁ ካለ የሚል ነው። ያው ቀሳውስት ደግሞ ይጣላሉ ብላችሁ እንዳታወሩ። ጠብ ስላለ ብቻ ሳይሆን በተለያየ ምክንያት አስቀይሚያችሁ ከሆነ ምን በሉኝ ይቅር በሉኝ ብሎ መጀመሪያ ካህኑን ይጠይቃል ወይም ቀሳውስቱን ይጠይቃል። ከዛ ቀጥሎ ዲያቆናቱን ይቅር በሉኝ ያስቀየምኳችሁ ካለ። ምክንያቱም ከዛ በኋላ ሰውየው ሌላ ሰው ነው የሚሆን። የሚገባበት ዓለም ሌላ ዓለም ነው። የሰማይ ምስጢር ነው። መንፈሳዊ ዓለም ነው። ረቂቅ ነው። እነዚህ ዓለማት ውስጥ ነው የሚገባው። ስለዚህ ይቅርታ ጠይቆ ነው የሚገባው። ለራሱ ሲልም ጭምር ነው በነገራችን ላይ። ምክንያቱም የሚገባበት እሳት የሆነ ስርዓት ስለሆነ ፍም ውስጥ ነው የሚጣደው። ሳምንት እንደነገርኳችሁ እሳት ውስጥ ነው የሚቆየው። ተጥዶ ነው የሚቆየው። መስቀል ላይ ነው የሚቆየው። ቅዳሴ የመስቀል ምሳሌ ነው እያልኩ የነገርኳችሁ። ጌታ በመስቀል ስንት ሰዓት ቆይቷል? 3 ሰዓት ቆይቷል። እነዚያ 3 ሰዓታት የቅዳሴ ሰዓታት ጌታ በመስቀል ላይ የቆየባቸው ሰዓታት ምሳሌ ነው። ጌታ በመስቀል ላይ ምን እየሆነ ነው የቆየው? እየቃተተ አይደለም? መከራ እየተቀበለ ደሙን እያዘራ እየጮኸ አይደለ የቆየው? ቄሱም እንደዛ ነው የሚቆየው። ዲያቆኑም እንደዛ ነው የሚቆየው። ቀዳሾቹ እንደዛ ነው የሚቆዩት። ስለዚህ እዛ እሳት ውስጥ ምጣድ ውስጥ ሊገባ ነው። በዚህ ምክንያት ይቅርታ ይጠይቃል። ወደ ህዝቡ ዙሮ ስለምን ይቅርታ? ይኸውላችሁ ምእመናን ይቅርታ ትጠየቃላችሁ። የቤተክርስቲያን ስርዓት አስደናቂ ነው። እንዳልኳችሁ ለካህኑ ዋስትና እየሰጠው አይደለም። ኃጢአት እንዲሰራ ቄሱ ዲያቆኑ ኃጢአት እንዲሰራ ቢሰራም ችግር የለም እያሉ ዋስትና እየሰጠው፣ ያ ለካህናት ስልጠና ሲሰጥ ራሱን የቻለ ሌላ ወቀሳ ይኖረዋል። ግን እያልኳችሁ ያለሁት ካህኑ ወደ እናንተ ዙሮ ይሰግዳል። ምን እያላችሁ መሰላችሁ? ይቅርታ እየጠየቃችሁ ነው። እናንተ በምግባር ተሳስቼ አይታችሁኝ ከሆነ ይቅር በሉኝ፣ ወድቄ አይታችሁኝ ከሆነ ይቅር በሉኝ፣ ሰክሬ አይታችሁኝ ከሆነ ይቅር በሉኝ፣ ማይሆን የማይገባ ስራ ሳደርግ አይታችሁኝ ከሆነ ይቅር በሉኝ፣ ይልቁንም ጸልዩልኝ ብሎ እናንተን ይቅርታ ይጠይቃቸዋል። እናንተ ይቅርታ ታደርጋላችሁ? አታደርጉም? አትሰሙም። ለነገሩ ይቅርታ ሲጠይቃቸው አትሰሙም እንጂ ደግነቱ አንዳንዶቻችሁ ምን አባቱ ልቡን ሰርቶ ምናምን ነው የምትሉት አይደል? እንደው ይውጣልን ሁላ ልትሉ ትችላላችሁ። እግዚአብሔር ግን መሐሪ ነው። የሁላችንን ኃጢአት ተሸክሞ በእውነት ስለ ቸርነቱ ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ስግደቱ ይህንን የሚያሳይ ነው። ይሄ ቀኖና ቅዳሴ። ሁለተኛ ሶስተኛ ልብሳቸውን አስቀድመው ይለኩ ይላል። የሚለብሱትን ልብስ አስቀድመው ይለኩ ይላል። እንደኔ አጭር የሆነ ሰው አጭር ልብስ መፈለግ አለበት። ከዛ ረጅም ልብስ መርጬ ከሆነ ለምሳሌ ረጅሙን ልብስ ከለበስኩት በኋላ ማውለቅ አልችልም። ተሰፋ። ክርስቶስ መስቀል ላይ ከተሰቀለ በኋላ ቆይ አንዴ አልተመቸኝም ችንካሩ ቆይ አንዴ ብሎ ወርዷል። መልበስ ማለት ያ መሰየም ማለት ያ። ስለዚህ አንድ ካህን፣ አንድ ቄስ፣ አንድ ዲያቆን የሚቀድስ ቄስ ልብሰ ተክህኖን ከለበሰ በኋላ ምን ማለት አይችልም። አያድርገውና እናትህ ሞታለች ቢባል ማውለቅ አይችልም። ወንድምህ ሞቷን ቢባል ማውለቅ አይችልም፣ መውጣት አይችልም።
ስልክ መንካት አይችልም። በጣም እነዚህ በጣም ጥብቅ የሆኑ ስርዓቶች ናቸው። አስቀድመው ልብሳቸውን ይለካሉ። ልብሳቸውን ከለኩት በኋላ የሚሆናቸውን ልብስ ለብሰው አይደለም በነገራችን ላይ ልብሱን የሚለኩት ከውጭ ከላይ እስከታች ያለውን ሳይዝ ይገምታሉ የሚሆናቸውን። አክሊሉንም እንደዛው። ያን ካደረጉ በኋላ ልብሳቸውን ይዘው ሁሉም ቀዳሾች ሳምንት እንዳልኳችሁ ፓትርያርኩ ካሉ ወደ ቅዱስ ፓትርያርኩ፣ ሊቀ ጳጳስ ካሉ ወደ ሊቀ ጳጳሱ፣ ሊቀ ጳጳስ ከሌሉ ወደ ኤጲስቆጶሱ፣ ኤጲስቆጶሱ ከሌሉ ወደ አስተዳዳሪው ወይም ወደ ቆሞሱ፣ እነሱ ከሌሉ ወደ ካህኑ ይሄዱና ወይም ገዳም ከሆነ አበምኔቱ በፊታቸው ልብሱን እንደያዙ ዘግ ብለው አቡነ ዘበሰማያት ይደግሙላቸውና ልብሱን ይባርኩላቸዋል። ከዛ በኋላ ልብሳቸውን ይለብሳሉ። አስቀድመው ልብሳቸውን የሚለኩበት ምክንያት ይሄ ነው። በጣም ደግሞ የሚገርም አሁንም ቅዳሴ ስርዓተ ቅዳሴው ላይ የተቀመጠ ቀኖና አለ። ሌላ አንደኛ ስርዓተ ቤተክርስቲያን ሕግጋትን ማወቅ አለባቸው። ሁለተኛ ካህኑ የሚያደርገው የሚያቀርበው ስግደት ነው። ሶስተኛው ልብሳቸውን መለካት ነው። አራተኛው ልብሳቸውን ማስባረክ ነው። አምስተኛው ቀዳሾቹ በቅዳሴ ጊዜ ይላል የነቁና የተጉ መሆን አለባቸው ይላል። በጣም በንቃት ንብ መሆን አለባቸው። በጣም ንቁ መሆን አለባቸው። ጆሮአቸው፣ አይናቸው፣ ህዋሳቶቻቸው፣ ሰውነታቸው በተጠንቀቅ እኔ በጣም ነው የሚደንቀኝ። በጣም ብዙ ቦታ ስታይ ወታደሮች የየራሳቸው ስልጣን አላቸው። ሆስተሶች የየራሳቸው ስልጣን አላቸው። ቴክኒሽያንስ የየራሳቸው ስልጣን አላቸው። እነዛ በተግባር ወርደው ምናምን የሚለማመዱት ነገር ሊኖር ይችላል። በጣም ግን የሚደንቀው የኛ ቤተክርስቲያን ስርዓት ግን ዲያቆናቱ በማየት ብቻ አንድ የ12 ዓመት ዲያቆን ከዚህ በፊት ነግሬያቸዋለሁ። ውጭ ሀገር ያሉ ዲያቆናትን ብትመለከቷቸው በጣም ነው የሚገርማቸው። የሚወስዱት ኃላፊነት፣ ንቃታቸው፣ መጽሐፉን ሲያወጡት፣ አትሮኖሱን ሲያስተካክሉት፣ መጋረጃውን ሲዘጉት፣ ስዕላቱን ሲያስተካክሉ፣ ያው አብዛኞቹ የውጭ ሀገራት ቤተ መቅደሶች የሚቀድሱት መቅደስ ሰርተው ነው። በየዕለቱ ነው የምላቸው። ምን ሰርተው ነው አልኳቸው? መቅደስ ሰርተው። ለምሳሌ ዱባይ ብትሄዱ ልክ እንደዚህ ወና ነው፣ በቃ ይሄ ባዶ ነው። ልክ ተቀድሶ ካለቀ በኋላ ወይ ካቶሊኮች ይገባሉ ወይ ፕሮቴስታንቶች ይገባሉ። እኔ አንድ ጊዜ ደንግጫለሁ። የአርመን ቤተክርስቲያን ነው። ከተቀደሰ በኋላ ልክ እኛ ስንወጣ ዕቃችንን ይዘን ሴቷ አጭር ቀሚስ ለብሳ ወደ መቅደሱ ገባች እና በእውነት በጣም ደነገጥኩኝ እኔ እና እነሱም ገርሟቸው ስላለመድከው ምናምን አሉኝ። ገብታ የምታጸዳዳው ደግሞ እንደዚህ ስላችሁ ሴቶቹ ቀጣይ ቤተ መቅደስ ካልገባ እንዳትሉ እና ቀጥሎ የሚገባው ሌላ ሃይማኖት ይገባል። ስለዚህ ምንድን ነው የሚደረገው? ወና ነው የሚሆነው። እንዲያውም አንድ ቦታ ያየሁት ድንጋይ ነው ያለው፣ ትልቅ ድንጋይ፣ ትልቅ አለት ቋጠኝ ነው ያለው እና ያ የፕሮቴስታንቶች ነው። ለምንድን ነው ስላቸው ያው አለታችን ክርስቶስ ነው ለማለት ኮኩሰ ክርስቶስ ውእቱ የሚለውን ለማሳየት አለቱ መሀል ላይ ያለ እና ከዛ በጣም ግን የሚደንቀው የእኛ አባቶች ምን እንደሆነ ታውቃላችሁ? አለቱን መንበር አድርገው ታቦቱን እዛ ላይ አድርገው ይቀድሳሉ። ክብርና ምስጋና ለአምላካችን ይሁን። በእውነት በጣም አስደናቂ። እነሱ ስለሌላ ነገር የሚያደርጉትን የእኛ አባቶች በታቦቱ ባርከው ምንም ነገር ቢሆን በታቦቱ ከተባረከ ቅዱስ ይሆናል። ምን ይሆናል አልኳችሁ? በጸሎት ምን ይሆናል? ቅዱስ። በአገልግሎት ምን ይሆናል? ቅዱስ። እዛ ላይ ልጆችን ታያላችሁ። እዛው ተወልደው ያደጉ አፋቸውን በአገሩ ቋንቋ ይፈቱ። ግን እነዛ ልጆች ሌላ ዓለም ውስጥ የሚጨነቁ የሚሰቃዩ የነበሩ ልጆች መጥተው ቅዳሴ ሲገቡ ሌላ ሰዎች ይሆኑባቸዋል። ወላጆቻቸው ራሱ ይገረማሉ። ለምን እንደሆነ ታውቃላችሁ? ቤት ሲሆኑ የሆነ ግድ የለሽ ምናምን ነው የሚሆኑት። ልብሳቸውን አንዳንዶቹ አይሰበስቡም አሉ ሲነግሩኝ። የዲያቆናት ስልጠና ነበረ። ዲያቆናቱን የብቻ አድርጎ የማሰልጠን የ3 ቀን በኦንላይንም በአካልም እንደዛ ነበርና ወላጆቹ ሲነግሩኝ እባክህ መምህር ቤተክርስቲያኑ ስናያቸው ጥሩ ናቸው፣ እኛ ቤት ግን ቤት ውስጥ ሲሆን ግድ የለሾች ናቸውና ቤት ሲሆኑም እንደው ቢያንስ እንዲታዘዙ፣ ዕቃቸውን እንዲሰበስቡ፣ ልብሳቸውን ራሳቸውን እንዲችሉ ምናምን ንገርልን አሉ እና በጣም ግን ገረመኝ። መምህራቸውን ሲፈሯቸው ብታዩ፣ መምህራቸውን ሲፈሯቸው ሲያከብሯቸው፣ ቤተ መቅደስ ውስጥ ንብ ሲሆን ቀዳሾች በቅዳሴ ጊዜ ንብ መሆን አለባቸው። መጋረጃ ቢከፈት ምስጢራት እንዳይታዩ ምን ሰዓት ላይ መጋረጃ መከፈት አለበት፣ ምን ሰዓት ላይ መጋረጃ መዘጋት አለበት፣ ምን ሰዓት ላይ ምን አይነት ችግር ቢፈጠር ትንፋሽ ቢያንቀው ካህኑ፣ ምራቅ ቢያንቀው ካህኑ ምን ይደረጋል፣ ምን አይነት እርምጃ ይወሰዳል። እነዚህ ሁሉ በዲያቆናቱ ኃላፊነት ላይ ነው ያለው፣ በቀሳውስቱ ኃላፊነት ነው ያለው። በዚህ ምክንያት አንድ ዲያቆን እየቀደሰ ጓደኛውን ያስባል፣ ቀጥሎ የሚባለውን ቃለ እግዚአብሔር ያስባል።
ጓደኛው እንዳይፈዝ ይቀሰቅሰዋል፣ ተጠባብቆ ይከተለዋል። በዚህ ቅዳሴያን በቅዳሴ ጊዜ የነቁ የበቁ የተጉ መሆን አለባቸው። ቀዳሹ የቅዳሴ ዜማ እንዲጎትት አይፈቀድም። ከምልክት ውጭ የበቃ የተጋ ማለት አንዱ ይሄ ነው። ከምልክት ውጭ፣ ከስርዓቱ ውጭ፣ ከዜማ ውጭ ያምራል ብሎ የሚጎትት ሰው 14ቱ ቅዳሴያት በሙሉ ዜማ አላቸው። ይሄን ታውቃላችሁ? አሁን ቅዳሴ ማርያም ብዙዎቻችን ጎሳ ልቤ የሚለውን ቄሱ ሲያዜም ይቺ ብቻ ነው የምትመስለን። ሙሉ ዜማ አለው። ምን አለው አልኳችሁ? ያውም አንቀጽ ድርብ። ጊዜ ቢኖረን መምሪያ ሄዳ አስተምሩን ነበር እውነት ለመናገር ግን ለእናንተ ተብሎ አድካሚም ስለሆነ ስለማይፈቀድ ጭምር ይቺ ጎሳ ልቤ የምትለዋ እሷ ትባልና ከዛ በኋላ ያለ ግን በንባብ እንደገና። ይሄ ብቻ ሳይሆን የሚቀድሰው ቄስ ንባብ የሚችል አንባቢ መሆን አለበት። አንባቢ መሆን አለበት። በጣም ይሄ በነገራችን ላይ በጣም ጠንካራ ጉዳይ ነው። ይሄ አንድ ሰው እኔ አሁን ልነግራችሁም አልችል። ይሄ ለካህናት ብቻ የሚነገር ስርዓተ ቅዳሴው የሚያስቀምጠው ገደብ አለ። መቼ ነው ቅዱስ ሥጋውን ክቡር ደሙን ለምእመናን ማብቃት ያለበት? በምን አይነት ሰዓት ልዩነት ነው? እዚያ ሰዓት ለመድረስ በዚያ ገደብ ለመድረስ ካህኑ ንባቡን እየጎተተ እየጠፋው እያለ የሚቆይ መሆን የለበትም ጭራሽ። እሱ ሰው ከዛ በኋላ ቅዳሴ አይገባም። ሁለተኛ ሆኖ ሊቀድስ ይችላል። አንባቢ ንባቡን የሚያውቅ የተዘጋጀ የማይነቀፍ የሰዎችን ጆሮ ሌላ ችግር ውስጥ የማይከት መሆን አለበት። የማያሰለች መሆን አለበት። ጠንቃቃ የበቃ የተጋ ዲያቆኑ እንደዛ እንጂ ስርዓት እየጠፋበት ኧረ እባካችሁ ያሳዩ በየት በኩል ልውጣ እያለ መሆን የለበትም። እስከዚህ ድረስ ጥንቃቄ ታደርግላቸዋለች እቺ ቤተክርስቲያን። ቀኖና ቅዳሴያን የቅዳሴያኑ ቀኖና። ሌላው በቅዳሴ ጊዜ አይደለም ሞባይል ሰልፊ መቅረጽ ይቅርና በእውነት ለእንዲህ አይነቶቹ እግዚአብሔር ማስተዋሉን ያድልልን። አይደለም ተንሱ እያሉ እንደዚህ ሰልፊ መቅረጽ፣ አይደለም በእንተ ብፁዕ እያሉ ስልክ መቅረጽ ይቅርና አይደለም ስልክ አውጥቶ ፌስቡክ እና ቲክቶክ መጠቀም፣ አይደለም ስልክ ጭራሽ ማየት ይቅርና መሳቅ የተከለከለ። እንዲህ ነው የሚለው መጽሐፈ ቅዳሴው። በቅዳሴ ጊዜ የሳቀ ካህን ወይም ዲያቆን ቢሆን 1 ሱባኤ ይቀጣ ነው የሚለው። 7 ቀን ይቀጣ። 7 ቀን የሚቀጣው ቤተክርስቲያን እንዳይገባ፣ ስጋውን ደግሞ እንዳይቀበል፣ እንዳይቀድስ ለ7 ቀን ለ1 ሱባኤ ይቀጣል። ካስፈለገ ከዚያ ይሄ 7 ቀኑን በዚህ ብቻ አይደለም የሚቀጣው። ጾም ሊሰጠው ይችላል፣ ጸሎት ሊሰጠው ይችላል፣ ስግደት ሊሰጠው ይችላል። ምግብህን በዚህ ሰዓት ነው የምትበላው። ሊቀ ጳጳሱ ከጨከኑበት እንደዛ ሊያዙት ይችላሉ። አስተዳዳሪው እንደዛ ሊያዙት ይችላሉ። ይቀጣል። መጽሐፈ ቅዳሴው ነው የሚለው። አሁን ደስ ብሏቸዋል ካህናት ነው። ህዝቡ ቢሆንስ ህዝቡ ምእመናን ቢሆንስ የሳቁት ይውጡ ይላል። አሁን የሳቀ ሰው ሲባል ብዙ ደግሞ እንዳትጨነቁበት፣ እንደው ዝም ብሎ በጣም አስጨናቂ በሆነ ነገር ፈገግ ያለ ሰው አይደለም። ፈገግ ያለ ሰው ፈልጋችሁ ጎትታችሁ እንዳታወጡ ብዬ ነው። በዋዛ በፈዛዛ ይሳቅ እየተነጋገረ ዲያቆኑ የሚለው ምንድን ነው? ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በምን የቆመ በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳ። ስለ በረከት ፋንታ ምንን መርገምን፣ ስለ ኃጢአት ስርየት ፋንታ ምንን ገሃነመ እሳትን ከማን ዘንድ ይቀበላል? ከሰይጣን አይደለም። ከማን ዘንድ ይቀበላል? እግዚአብሔር ዘንድ ይቀበላል። እግዚአብሔር ይፈርድበታል ማለት ነው። ምክንያቱም ይሄ የሰይጣን ድርሻ አይደለም። አንድ ሰው በእግዚአብሔር ቤት ሆኖ እግዚአብሔር ፊት ሆኖ በመጨረሻው ቅዱስ በሆነው ቦታ ይህን የሚል ከሆነ በእውነት ለፍርድ ተላልፎ የተሰጠ ነው። በስላቅ በዋዛ በፈዛዛ በጨዋታ ባለፈው የህዳር ቅዱስ ጊዮርጊስ ዕለት ህዳር 7 ማለት ነው ንግስ ነበር አይደለም? እና ያኔ እኔ በእውነት አንድ እንግዳ መጥተው ትልቅ ማከብራቸው እንግዳ ናቸው ከቤተ ክህነትና ያው ቅዳሴው ቁርባን ወጥተው በአጋጣሚ እሳቸው በዛ ሰዓት ገቡ እና ከዛ ሰላም ተባብለን እንደ አጋጣሚ አንድ ጥያቄ ተነስቶ በዛ ለካ ሳናውቀው ጮክ ብለን እያወራን ነው እና መላከ ፀሐይ አስተዳዳሪያችን ማለት ነው መላከ ፀሐይ በቀለ መጡና ከዋረጉ ውጡ፣ ወሬ ከፈለጋችሁ ውጡ እናውሩ። ይሄ ወሬ ቦታ አይደለም፣ የጸሎት ቦታ ነው። በእውነት እግዚአብሔር ይጠብቅልን። እንዲህ አይነት አባቶች ናቸው የሚያስፈልጉ እና እኔም ሰውየውም ድርቅ ብለን ከዛ በኋላ በእውነት ጸጥ ብለን ቆየ። ትክክለኛውም እሱ ነው። በነገራችን
ቦታው የጸሎት ቦታ የሚሳቅበት ለጨዋታ የሚቆይበት ቦታ። ይሄን በጣም መጠንቀቅ ያስፈልጋል። እና አንድ ምእመን ቅዳሴ ላይ በዋዛ በፈዛዛ በከንቱ ነገር ቢስቅ ቢሳለቅ ቢጫወት ቃለ እግዚአብሔርን ረስቶ አንዳች ነገር ቢያደርግ ይውጣ። በዕለቱ ስጋውን ደግሞ ለመቀበል ተዘጋጅቶ እንኳን ቢመጣ ይከልከል። መጽሐፈ ቅዳሴ የሰራው ስርዓት ይሄ ነው። ካህን ቢሆን ወይም ዲያቆን ቢሆን ስንት ቀን ይቀጣ? የእናንተ ስንት ቀን? ታድላችሁ። ምእመን መሆን መታደል ነው ብያቸዋለሁ ባለፈው። ስለዚህ የሳቀ ይሄ ብቻም አይደለም፣ በጣም ብዙ ስርዓቶች አሉ። እንዳላስጨንቃችሁ ብቻ እነዚህን ነገሮች የቀኖና ቅዳሴያን የሚባለው ይሄ ነው። ከዛ በኋላ ወደ ቤተልሔም መሄድ ነው። ወደ ቤተልሔም ሂደው ከዛ እንዴት ይመለሳሉ? እነማን ናቸው የሚሄዱት? ቁጥራቸው ስንት ነው? እነዚህን ነገሮች ካየን በኋላ ምነበሃ የሚለውን ትርጉም ተርጉመን ገና ስለሆናችሁ ዜማውን ስለምታጠኑ እነሱን ትርጉሞች ተርጉመን ወደሚቀጥለው ክፍል እንሄዳለን ማለት ነው። ቤተልሔም ምንድን ነው? ወደ ቤተልሔም የሚሄዱት እነማን ናቸው? ከቤተልሔም ምን ይዘው ይመጣሉ? እዛ ቤተልሔም ሲመጡ ምን እያሉ ይመጣሉ? እዛ ደግሞ ቤተ መቅደስ ውስጥ ምን ይከናወናል? ለእናንተ የሚሆነው ሌሎችን ምስጢራት ሳይሆን እነዛን ነገር እናይና ያው ዜማውን እያጠናችሁ ዜማውን ደግሞ በንባቡ እየተረጎምን እያብራናል እንቀጥላለን ማለት ነው።